አፓርትመንት ቤቶችን ከሪል ስቴት ስትገዙ እነዚህ ነገሮችን ምን ያህል ኖቲስ ታደርጋላችሁ? ሰላም አቤል ነኝ፣ የትምር ፕሮፐርቲስ አሲስታንት ሱፐርቫይዘር እንዲሁም የእርሶ ታማኝ ሽያጭ አማካሪ። አፓርትመንት ከሪል ስቴት ስትገዙ በአካባቢው የግልም እንዲሁም የመንግስት መስሪያ ቤቶችን ወይ ደግሞ ተቋማትን መኖሩ ምን ያህል ልብ ይላሉ? ያ ማለት ትምህርት ቤቶች፣ ሆስፒታሎች፣ የነዳጅ ማደያዎች፣ መጫወቻ ስፍራዎች ለልጆች እንዲሁም መዝናኛ ቦታዎችንና ሌሎችን በርካታ አሚኒቲዎች በአካባቢ መኖራቸውን ምን ያህል ልብ ይላሉ? እስቲ ዛሬ እኔ አንድ ሳይት ልጠቁማችሁ። ይህ ሳይት የሚገነባው በቴምር ፕሮፐርቲ ሲሆን የሚገኘው ደግሞ ፒያሳ ወይ ደግሞ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ሲሆን አሁን ላይ 2 ቤቶች ብቻ እዛ ሳይት ላይ ቀርቶናል። ያ ማለት ደግሞ 132 እና 136 ካሬ ሲሆን ጠቅላላ ዋጋቸው 15 ሚሊዮን 100 ሺህ እና 15 ሚሊዮን 600 ሺህ ብር ይሆናል። ታዲያ እርሱም የዚህ 20% ብቻ ቅድመ ክፍያ ከፍለው ቀሪውን ረጋ ብለው በ3 ዓመት የሚያጠናቅቁበትን እድል አመቻችቶሎታል። ሳይቱ ምን ላይ ይገኛል ካላችሁ ደግሞ አሁን ላይ 4ኛ ወለል ላይ ደርሷል። ካሁን በኋላ የ2 ዓመት ተኩል ፕሮጀክት ይሆናል የሚቀረው ማለት ነው። ስለ ሳይቱ በቂ መረጃ እንዲሁም ሳይትም መጎብኘት ከፈለጋችሁ እንዲሁም ቢሮአችንን መጎብኘት ከፈለጋችሁ አሁኑኑ በ0922 45 6992 ይደውሉልኝ። መልካም ጊዜ ይሆንላችሁ።